ስላገኘሁ በጣም ደስ ብሎኛል። ደህና ነው እናቴ፣ አትልቅስ። ምን ማለት ትልቅስ? ደህና ነው። ሰላም ኣመንኹም ኩራት ተኸታተልቲ ናይ ኣደርጋት ዩቲብ ቻናል ኣነ ሰላም እግዚአብሔር ይመስገን። ከምዚ ኣነ ሰላም ዘለኽዎ ሰላም ክትህልዩ በዓልቲ ሙሉእ ተስፋ እየ። ኩራተይ ሎማዓንቲ ብፍልይ ዝበለ እየ መፂአኩም ዘለኹ ማርያምን ብጣዕሚ እዩ ደስ ኢልኒ። እንታይ መስለኩም ሓንቲ ኣደሲ ኣብ ስዑድ ኮይና እያ ወሊዳቶ ቆልዓ 4 ወርሒ ዝሃለየ እዮም ተፈላለዮም። ካብኡ بزي ساعات مأز مسركم ب2006 ዓመተ ምህረት እዩ ሽዑ ኣብ سعودي حيال تفتش ውፁ ላተባሃለሉ ነበረ ጊዜ እያ ወሊዳቶ። ካብኡ ኣጋጣሚ ኣቦኡ ትድሒዙ እዛ ደለላ ቆልዓ 4 ወርሒ እያ ሒዛቶ ሰሪፋ ነይራ። ኣብ ሰዓት ሱል ዓድል ትግራይ ሰዲዳቶ ዝቆልዓል እሳ ተወላዲት ሞጣ ዝበሃል ኣብ ጎጃም ከባቢ እያ ተወሊዳ ዓብያ። ካብኡ ለትግራይ ምስ ሰደደቶ ኣጋጣሚ ቁፅሪ ስልኪ 3 ዓይነት ስልኪ እያ ሒዛ ተሪፋ ነይራ። ካብኡ ካብዞም 3 ስልኪ ዋላ ሓዲኡ ክሰርሐላ ይኽኣለ ብዚ ምክንያት ተጣፋፊኣ ቃርያ ማለት እዩ። ከዚ ወዲ 15 ዓመት ኮይኑ ኣሎ ወዳ ያው ሓሲኹም ዲኹም ወዲ 15 ማለት ብጣዕሚ ዓብይ ወዲ እዩ። ካብኡ ትማሊና ብቐድሚ ትማሊ ኣብ ቀድሚ 2 መዓልቲ ኣቦኡ ኣነ ወደይ ኣደይ ኣፋልጠኒ ላበለ ብጣዕሚ ስለለርብሸኒ ዘሎ ቤዛኻ ኣሌክስ ለኦመራ ማለት እዩ ቤዛኻ ኣድኡ ልክረክብ ወደይ ተሓባበረኒ ኢሉ ኣብ ቲክቶክ ነጊርዎ። ማርያምን ብጣዕሚ እዩ ጅግና ኣቦ እዩ። ካብኡ ላብ ኦመራ ለለ ወይ ከዓ ኣሌክስ ላብ ሃቢባ ኸይዱ ነጊርዋ ከምዚ ዝበለ ኣቦ ኒእሲ ቤዛኺ ተሓባበርኒ ኣድኡ ልክረክብ ዝቆልዓ ወዲ 15 ዓመት ኮይኑ ለብኡ ይርብሸሎ እዩ ኢልዎ። ካብኡ ቀጥታ ላብ ሓቢባ እዩ ኸይዱ። ሓቢባ ለለ እሺ ኢላ ተቐቢላ ቪድዮ ሰሪሓ እያ ለቐኣትሉ። ብዘጋጣሚ እዛ ኣዶ እዚ ቪድዮ ሪኣቶ ረኺባቶ ማለት እዩ። ፎቶኡ ሒዛ መፂኣ ወደይ ኢላ ካብኡ ወደይ ምስ በለት በቃ እሺ ነፋልጠኪ ኢና ኢሎም ተቐቢሎም ትማሊ ኣብ ብጣዕሚ ብዙሕ ጊዜ እዮም ሰዓት እዮም ወሲዶም ኣብ ላይቭ ግን ክራኸቡ የኽኣሊ። ምክንያቱ እሱ ኣብ ገጠር እዩ ኣብ ውቕሮ ኮይኑ ኣብ ገጠር እዩ ዝነብር። ኣቦኡ ለላ ኣብ ከተማ ስለዝኾነ ቀልጢፉ ክረኽቦ የኽኣለይ። ብመስመር ስልኪ ከራኽብዎም መኪሮም ነይሮም ኣብ ላይቭ ኮይኖም ግን ብዙሕ የሰርሒ ነይሩ ኣብ ገጠር ስለዝነበረ። ሎማዓንቲ ግን ማርያም ብጣዕሚ እየ ተሓጒሰ። ኣዲኡ ብዓይና ከምዚ ብኣካል ይኾነስ ብቪድዮ ኣብ ላይቭ ቲክቶክ ኣትያ ወላዳ ሪኣ ዓይና ሃሙ ሕጅላ ፈሰሰ ናተሓጓስ ንባዓት ነቢዓ ወላዳ ኣለ ብኡ ልክዕ ነቢዑ ተሓጊሱ ኣዲኡ ብምርኻቡ ማለት እዩ። ያው ብዘጋጣሚ ለለ ንእሽተይ ሓው እዩ ረኺቡ ኣዲኡ ወዲ 11 ዓመት ሓውኻ ከም ዘለዎ እያ ኣፋሊጠቶ። ኤኒዌይ ብጣዕሚ ደስ ዝብል መዓልቲ ነይሩ። ከምዚ ዓይነት ኩነታት ኣብ ብዙሓት ለጋጥም እዩ ግን መጨረሽኡ ስለዝፀበቐ ብጣዕሚ ፅቡቅ እዩ። ኤኒዌይ ኣነ ብጣዕሚ እየ ተሓጊሰ ብወገነይ።
بقولك على لا حزينة ولاد 15 عامت الأكل نادو فقر لا يفلت مخانو أو لعلي إلا لا بمتى فتي مثلكم أدي إلو مطيعو زبالة لا بقولك ولادي أدي أكركون أو إلو بوتاي جزي تاي مرات أي ودياو أدي لكركو ولادو لما قوارو بطعميو جيجنا بويو عدمي تناي هو يهبو بونت أنا بطعمي عدنا قويتيه همزة عين تبو لخلي هبو بونت تسلو اليو دس كلهم يسلك زين يعني ودي سلاقي يوم بتقرس بلويا لا لا شكرا كيو دنا نو نادي أتكلم من هذا التلفزيون دنا نو እሺ አላለቅስም እኔ እኮ ደስታ ነው የሚያስለቅሰኝ ደስ ስላለኝ ነው እሺ ለሌላ ነገር አይደለም سلام نو تقريني تزارب لأسرقم ولا يفكركم بتقريني أورانا نترجمانه بلو أليكس ترجم ياسو تزارب مو بتقريني أنا خزارب هاي كمني خير أنا دخيل خمني خير عندي وين تبغى نتوابق أوكي حمد حوقات نفالت حوقات سلام بولو سلام دو برادري مين تشين أبري وركيا دنا نو نديت ليش عندنا وندي ميدان دنا أني نفس نجرا أليكس لكن يقعد تشاله وندم يالك نخرج نخرج خلاصي عم شو كذا اللي خبل كله أنا عم شو كذا اللي هو نخرج خبركم لدينا أخذ لأناتي إن لانت لكني بتأم قاعد تشاله يعني سجنا نيالك شيء قاعد تشاله وني ما جنياله أنا بكايا እሺ አዲስ አበባ ለምትገናኙት አባትክ አዲስ አበባ ይገናኙ ብሏል እሺ እያሱ አዲስ አበባ ለምትገናኙት እሺ ሐሳብ ተቀይሯል አባትክ እናትክ መቀሌ እንድትመጣ ሳይሆን አንተ አዲስ አበባ መጥተህ እሷም ከባህር ዳር አዲስ አበባ እሺ ንገረው አሞራው أنا حاسين أن يرنا مسيدك ياسو نديخان حوكا مغالا خنا مصومين حاسين أن يرنا نسخان إن بيتها مش دعواتك أن حقو خا دعواتك هو نسخان أن حقو خان كان مغالا خد حلفوا مغالا خد راخوين حاسين أن يرنا قل أبو خان ندي سوا يخيد سلزبلا نسخان ندي سوا تحلف أدي خان ودان كان ندي سوا يحلفوا أو ندي سوا تراخو مرتين كاشي قومي حيش نعاقان تايح شكا كاشي غلي عايشين لدي المركب كل ነገር እሺ እኔ ለሁሉም ጥሩ ነው እናቴን ለማግኘት እያለ ነውና ወደ ስልኩ እንሄዳቡ እኔ 3 ደቂቃ አለኝና እኔ ዋትስአፕ ላይ ላገኝክ ስለምፈልግ ዛሬውኑ ዋትስአፕ ክፈት እሺ አፍንዳ ስልኪ ኪዱሞኔ አፍት ስልክ መሬትካ እዚያ ግዙ ላይ ይበል አፍንዳ ስልክ ሞቶ አቡን خمسه እንዳ ስልኪ አውዚ ዳ ስልክ ንኹ ማይውዝ ቢተወድ የለኝ تعيش الكيبل أو تودي نيوز اللي نيوز أتي نيوز كالي تقولين من عليك مزاسل كذي حس كأخذ تقولنا وين تقولن من على خير ما غالية قرب على الحجة وخابوه قطعت لهم على بطغنا أو قرب أنا نبى عندك خير ما بأخذ لك حج ويلك
እሺ አሁን ያለው በስልክ ቤት ስልክ የለውም ጨርሷል፣ ግን አጠገቤ ሌላ አለ እያለ ነው። ወደዛ ሂድ አሁን እያልኩት ነው። እሺ ሂድ በቃ በኋላ حج ሂድ እዛ ስልክ እዚያ ዓፀኻ ይኹም እንዳራእኻና ሂድ። እሺ ኸይድ ዛሬውኑ ስልኩን ገዝቼልህ እኔ ዛሬውኑ ዋትስአፕ እንድትከፍት ፈልጋለሁ። በዋትስአፕ ላወራክ ፈልጋለሁ በልልኝ። لما عند تاسل كجزية خاصة لما عند أنا بواتساب خرخ بكاسل زدلت يا لما عند جزية خا كفافت كل نجار تقول لك أنا سو تيك تاك جزية كله كفافت الكائن الشيء لو خله يوصلنا مشي أوكي قلت في بلوش አሁን መርጥና እዚሁ ነው ለሱቁ ባለቤት መከፍለው በለው። እኔ አሁን መከፍለው መርጣ። እሺ ሩቂያ በምንድን ነው የምትተዳደሪው? ያው ሲንግል ማም እንደሆንሽ ትዳርሽ እንደተፈታሽ እና ብቻሽ እንደሆንሽ ነግረሽናል። ምንድነው ስራሽ? ለጊዜው ምንም ስራ የለኝም። የሆነ እንትን ማሰልጠኛ እየሰለጠንኩ ነው፣ የልብስ ስፌት ማለት ነው፣ ሹፋ እና ያው ብዙም ብር ቢኖረኝ ማለት ነው ጣቃ ምናምን አስመጥቼ መስራት ፈልግ ነበረ። ግን ያው ለማመድና ሹፋኑን ገበያም ቢሆን እየወጣው ሰራለሁ። ስለ ጣቃ ለማምጣትና ለመጀመር ምን ያህል ይፈጃል? እንጠይቃለን። አይዞሽ ጋይስ፣ አካውንት ነምበሯን ሰጥቻችኋለሁ። እባካችሁ ሁላችሁም ያቅማችሁን አድርጉ ለዚህች እናት። እሺ ሲንግል ማም ናት፣ ብቻዋን ነው ልጅዋን የምታሳድገው። እዚህ ጋር ባት ያለውን ልጅ እንደገና ታውቃላችሁ ኢትዮጵያ ውስጥ ላይክ አሁን 15 ዓመት ያሳደገችው ሴትዮ ለራሱ ተለያትና ከእናት ጋር ጠቅልለህ ኑር ልትለው ይከብዳል። እናትዮ ያሳደገችው ምን ትሆናለች? እቺም ላይክ ሁለቱም እናቶች ናቸው፣ ግን ላይክ እንትን ለማድረግ ነው ፊክስ ለማድረግ ነው ኑሯቸው። ከዛ የሆነ እሷ የልብስ ቤት ከተከፈተላት ከእሷ ጋር ሆኖ እየተመላለሰ ከአያቱም ጋር ሆኖ ከእሷ ጋር ሆኖ ስፌት እየተለማመደ አብረው የሆነ ስራ ይሰራሉ። ገባሻ? እሱ ይሰፋል፣ እሷ እንደ ማናጀር ሆና ትሰራለች፣ ወንድሙም ይሰራል። እና ኤኒዌይ ሁላችንም ተጋግዘን የሆነ ትንሽ ነገር እናደርግላቸዋለን ብዬ አስባለሁ። እና ኤኒዌይ ስልክ ቤቱ ገብቷል፣ ክፈቶ ሐጎስ በጣም ጥሩ ሀሳብ ነው። ምን አይነት የተባረክ ልጅ ነህ ግን አንተ። የምር እንደዛ በጣም ጥሩ ነው። እናትና ልጅ አብረው ይሆናሉ፣ አብረው እየሰሩ እሱ እየተመላለሰ ሀያቱ ጋር ያሳደገችው ሀያቱ ጋር መቀሌ እየተመላለሰ እየጠየቀ በጣም ጥሩ የተባረከ የተቀደሰ ሀሳብ ነው። እንስማማበታለን ሁላችንም። ሚዩት ማንሳት አይችልም። ሚዩቱን ንካው፣ ማይኩን ንካው። ክብሮም ክፈቱት ማይክሮፎን ዘላ ጽቆጣ ታብሺ ካለው ተርን ኦን የሚለውን ንካ። هو حج سلك مرات ثمانية زي آفتي على قبلنا الشمرات ما يا أسرع سبعة يا كارينا እሱ ይምረጥ፣ ራሱ ይምረጥ። ይፈንድ አሳዩና ይምረጥ እንጂ እያሱ ይምረጥ። ባል ስመረጣል እኮ ራሱ የመረጠው ነው የሚወስድ። ምን መረጠ? 17 ነው 17 ሳምሰንግ ነው የመረጠው። እሺ ስንት ነው? 31,800 31,800 እሺ በስድስት ራም ማለት ነው። 128 ጂቢ በ6 ራም ማለት ነው። እሺ ራሱ እሱን የመረጠው አንዴ እሱ ማናገር እችላለሁ? አይበልጥሽ እያሱ ያንተ ምርጫ ነው። አንተ ምረጥ። አንተ ነው የመረጥከው? አዎ ለቃለ ሰውን ይቀው አንተ ነህ እኮ ግን አንተ ነህ የመረጥከው፣ ራስህ ነህ የመረጥከው። ታይቆ ችግር የለም። እኔና አንቺ ሆነን እንተጋገዛለን። እንደሱ እኮ ብቻ ይምረጥ ማርያም ይምረጥ እኮ እሱ ይምረጥ። ኧረ ምንም መተጋገዝ አያስፈልግም። እኔ እችላለሁ፣ ምንም ችግር የለውም። እሺ አንተ ነህ የመረጥከው? አዎ እሺ አዲስ ከካርቶን የታሸገ ነው አይደል የሚሰጥክ? ይሄ የተከፈተ አይደለም የሚሰጥክ? አዎ እሺ ቆይ ተመልካቾች ነው እያሉ ነው። ምንድነው ምክንያታችሁ ነው ያላችሁበት? 16 ምን ሞዴል ይሻለዋል? 17 ይሄ ምንድነው?
አሁን እሱ የመረጠው ይሄ 16 ነው። ይሄ 17 ይሄ 17 ነው። ይሄ ደግሞ 16 እሺ ንገረው፣ እሱን ጠይቀው የቱ ይሻልካል በለው። ከሁለት زي اللي تشرح شو ما تبرعت عندي زي يشرح 5,000 زي أمراض شو علي حدا شريت حدا شو ይሄ 17 ይሄ 128 በ6 ግራም ነው። አየሽ፣ ይሄ ደግሞ 128 በ4 ግራም ነው። ይሄ 16 ነው። ይሄ 17 ነው። ሌቶቹ ያው በአሁን በሀገራችን ያለው ባድራት ይሄ ነው እና ይሄ በቃ ዋስትናም አለበት። የዓመት ዋስትና አድርጌ ነው የሚሰጠው። ኦሪጂናል ሳምሰንግ ነው። አዎ ዋስትና የዓመት አድርጌ አይችልሽ። ዘሌተስቱን 17ቱን አድርጊለት። እሺ ግን አዲስ ካርቶን የታሸገ ስትሰጪው ማየት ፈልጋለሁ። ትልቅ ሱቅ ነው። በትንሽ ሱቅ አይደለም። ክንዴል ዋጋ ታስልጊ 31,000 800 17 ምስ ከበሮ ምስ ግላሱ 31,000 800 مش هيتقمصلنا አካውንት ፊክስድ የዳጋና ደህና ድኳን ኦኬ በቃ ላይክ ደረሰኝ ሶስትና ላይክ ከንሽለት ባልኳት አይቀንስ ችግር የለው። እናቱ ደረሰኝ ያለው የዓመት ዋስትና ዋትሳፕ ክፈቺለት እኮ እሺ። ስልኩን አሁን ከፍተሽ ዋትሳፕ ክፈቺለት። ሁሉም አፕሊኬሽን ጭምረት አለው። ችግር የለም። እሱ የኔ ዋስትና ነው። እሺ እሰጠዋለሁ። ዋትሳፕ ክፈቺለት፣ ቲክቶክ ጫኝለት። እሺ ችግር የለም። የሚያስፈልገውን አፕሊኬሽኖቹ ራሴ ጭንለታለሁ። እሺ ጥሩ። በቃ ያንቺን ቁጥር ትሰጪኝና ዋትሳፕ ላይ እንድታገናኝ እፈልጋለሁ። ትጭኝለትና ዋትሳፕ ላይ እኔና እሱን ታገናኝናለሽ። በእኔ ዋትሳፕ ሲሆን ማስቀምጫን ቻርጅ ተደርጎ ያንቺን ዋትሳፕ እፈልጋለሁ። እሺ እሺ እሰጥሻለሁ። ስልክሽን ንገሪኝ። አይ አንቺ ስጭኝ አሁን እኔ አይበልሽ። እሺ ንገሪኝ። 0913 51 6250 አሁን ይልሻለሁ። ጥሩ አለሁ። ኦንላይን ነኝ ያለው ማለት የቁጥሬን መጨረሻ ብቻ ትነግሪኛለሽ። አየር ላይ ስለነገርሽኝ እዚህ ጋር 16,000 ሰው አለ። እያንዳንዱ ኮንታክት ሊያደርግሽ ስለሚችል የኔን ቁጥር መጨረሻ ስትነግሪኝ ነው እኔነቴን የማውቀው። እሺ ያንቺ ቁጥር እኔ አልደወልኩም። እኔ አልደውልም። እኔ ዋትሳፕ ነው አይምልሽ። ጥሩ በቃ እሺ። እኔም በዛው አቤት እግዚአብሔር ይመስገን። ያው ደወሉ። አሁን ምን አይነት ናቸው? እሺ እንደምሽ ማን وأنا حادفة حاو ملكته يوصل تحت قطع خمسة كم تحت تا شجر ما يعني حش بلا مش تدفع أفكس كاتجر كايو أيو شجر يقبل إيه 17 رامو إيش سيم كاردو كي سفاري تايقوان እኔ አሁን ቮይስ አድርጌልሻለሁ ሀቢባ ነኝ ብዬ የቁጥሬን መጨረሻ ብቻ መጨረሻውን ብቻ ንገሪኝ። ቁጥሬን እዚህ ጋር እንዳትናገሪ፣ መጨረሻውን ብቻ። አይቼዋለሁ 96 በቃ እኔ ነኝ። ያንቺ ስም ማን ነው? ንግስቲ። እሺ ንግስቲ ብዬ ሴቭ አደርገዋለሁ። ሀቢባ ብለሽ ሴቭ አድርጊው። አካውንት ነምበርሽን ላኪልኝ አሁን ላስገባ ገንዘቡን። በዚህ በዋትስአፕ ነው በቁጥር ንገርሽ ጮክ ብዬ ንገሪኝ። በደስ ባለሽ ያው እዚህ ጋር ጄላ ከፍታ አስገባልሻለሁ። 10,000 እሺ ቆይ 10,000 እንትን ሳፋሪ ሴም ካርድ ስጪው ፕሊስ። አለሽ ሴም ካርድ ትሸጫለሽ? ተቋረጠች። እየደወሉባት እኮ ነው። ተቋረጠች።
አንዴ ጨምሬ እንዳስገባኝ ሲም ካርድ እና የዳታ ሲም ካርድ ከታ ዳታ ሞልታ እንድትሰጠው አንድ ላይ ሂሳቡ እንድትነግረኝ ተቋረጠች። ሀጎስም መልሳችሁ ካስገቡት ኤ17 ራሙ 8 ነው፣ ጂቢ 256 ነው መሆን ያለበት። እሷ ስንት ነው ያለችው? ራም እና ጂቢ አልሰማኋት። እሷ ስንት ነው ያለችው ውዶቼ? 128 ነው ያለችው። ኦኬ ሲም የለውም። የራሱ ሲም ካርድ እኮ አለው። ትንጧ ስልክ ላይ እኮ ሲም ካርድ ይዟል እኮ ራሱን የማውቀው ቁጥር ኪሁን ራሱ በሱ ቁጥር ዋትሳፕ ትክፈትልክ። አሁን እኔ እንትዱን እሞላለሃለሁ። እሺ ከፍት እየቀበቃ በራሱ ስም ከፍትለታለሁ። በምታውቂው ሲም እኔ በማውቀው ቁጥር አሁን ክፈችለት በእናትሽ። እና ዳታ ምን ራሴ እሞላለታለሁ። ንግስቲ ይኸው 32,000 ብር አስገብቼልሻለሁ። መሴጅ እና ንገሪኝ። እንደዛ ከሆነ ማለት ነው 200 ለልጁ ሰጠዋለሁ። ኖ አትስጪው፣ ችግር የለውም። ለሱ ለአንቺ ቲፕ ያዥው